Jungle. ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። 7ኛ ሀገራዊ ምርጫ በሰላማዊ መንገድ ተጠናቋል። ግንቦት 24 በመላው ኢትዮጵያ ሲካሄድ የቆየው 7ኛ ጠቅላላ ሀገራዊ ምርጫ በሰላማዊ መንገድ ተጠናቋል። ኢትዮጵያ አሸንፋ ባንዳና ባዳዎች ተሸንፈው ታሪካዊ የምርጫ ቀን ተካሂዷል። ከዚህ ጋር ተያይዞ የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛ ጠቅላላ ሀገራዊ ምርጫ ያለምንም የጸጥታ ችግር በሰላማዊ ሁኔታ መጠናቀቁን አሳውቋል። ምርጫ ቦርዱ ከትግራይ ክልል ውጭ በሌሎች የኢትዮጵያ ክልሎች ሀገራዊ ምርጫ ፍጹም ሰላማዊ በሆነና በተሳለጠ መልኩ መካሄዱን ገልጿል። እንዲሁም በአማራ ክልል ቀደም ሲል ድምጽ እንደማይሰጥባቸው በምርጫ ቦርድ ይፋ ተደርገው ከተጠቀሱ 8 የምርጫ ክልሎች ውጭ ከ130 የምርጫ ክልሎች ላይ ሰላማዊ የሆነ የድምጽ መስጠት ሂደት እንደተካሄደና ህዝቡን በንቃት እንደተሳተፈ አሳውቀዋል። በአጠቃላይ ግንቦት 24 ኢትዮጵያውያን ደግሞ ለቀጣይ 5 ዓመታት የሚተዳደሩበትን መሪ ለመምረጥ ድምጽ የሰጡበት ቀን ሆኖ አልፏል። የዘንድሮ ምርጫ ህብረተሰቡ የራስን ዕድል በራስ የመወሰን መብቱን በሚገባ ተረድቶ የተገበረበትና ያዋጣኛል ላለው አካል ድምጹን ያለምንም መዋከብና ጫና በራሱ ፈቃድ የሰጠበት ፍጹም ዲሞክራሲያዊ እንደነበር ከተለያዩ ፓርቲዎች የተውጣጡ ታዛቢዎች ተናግረዋል። ይህም ብቻ ሳይሆን የዘንድሮ ምርጫ ነፃ፣ ገለልተኛና ተአማኒነት ያለው የድምጽ አሰጣጥ ሂደት የሰፈነበት መሆኑን በምርጫው ሂደት ላይ የተሳተፉ በርካታ የሀገሪቱ ክፍሎች በተሰበሰቡ ኢትዮጵያውያን በስፋት ገልጸዋል። ታዛቢዎቹ 7ኛ ምርጫ እንደከዚህ ቀደም የምርጫ ዕለት ሲደርስ የጸጥታ አካላት በሰላማዊ ነዋሪዎች ላይ በይበልጥ በወጣቱ ላይ ያደርሱት የነበረው እስር፣ እንግልትና የሀሳብ መግለጽ ነፃነትን መገደብ ያልተስተዋለበትና ውጥረት ያልነገሰበት እንደነበር መስክረዋል። በርካታ ወጣቶች እንደከዚህ ቀደም በየእስር ቤቱ ሳይሆን ካርዳቸውን ይዘው ድምጻቸውን ለመስጠት በምርጫ ጣቢያዎች መገኘታቸውንና ደስተኛ መሆናቸውን አስረድተዋል። እንዲሁም የኢትዮጵያ 7ኛ ሀገራዊ ምርጫ እንደከዚህ ቀደም ምርጫ ተደረገ ለመባል ብቻ ሳይሆን ለአፍሪካ ሀገራት ተምሳሌት መሆን የቻለ ሆኗል። የምርጫ ምንነት ለአፍሪካ ሀገራት ጭምር አራያ በሆነ መልኩ ለማስተማር በጥንቃቄና በፍትሃዊነት የተካሄደ መሆኑን በርካታ አፍሪካውያን ታዛቢዎች ምስክርነት ሰጥተዋል። ለአብነትም የአፍሪካ ህብረት የምርጫ ታዛቢ ተልዕኮ አስተባባሪ የሆኑት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ኢትዮጵያ የአፍሪካ ህብረት ዋና መቀመጫ በመሆኗ በአፍሪካ የፖለቲካ ገጽታ ውስጥ ልዩ ቦታ ያላት መሆኑን ገልጸው የኢትዮጵያ ሀገር አቀፍ ምርጫ ለሀገሪቱ ብቻ ሳይሆን ለአፍሪካ አህጉራትም ጭምር አስፈላጊ ምርጫ ነው ሲሉ ምርጫ ብዙ ተስፋ የሰነቀ መሆኑን አረጋግጠዋል። በተጨማሪ የዓለም አቀፉ የዘርፉ ምሁራን 7ኛው የኢትዮጵያ ምርጫ 6 ዋና ዋና የምርጫ መርሆዎችን ማሟላት መቻሉን አስታውቀዋል። ምሁራኑ በዓለም አቀፍ ደረጃ የተደነገጉትን ማለትም ሁለንተናዊነት፣ እኩልነት፣ ሚስጥራዊነት፣ ቀጥተኛነትና ነጻና ፍትሃዊነት እንዲሁም ወቅታዊነት ያሟላ እንደሆነ መስክረዋል። ምርጫ በሰላማዊ መንገድ መካሄዱን ተከትሎ ቀደም ሲል በአንዳንድ ክልሎች የምርጫ ሂደት ለማስተጓጎል ፉከራ ያሰሙ የነበሩ ጸረ ሰላም ኃይሎች ምኞታቸውን ብቻ ታቅፈው የጸጥታ ኃይሉን በተጠናከረ ጥበቃ እርምጃ መዳፈር ተስኗቸው እግራቸውን ሰብስበው ተቀምጠዋል። ተጠናክሮ የቀጠለው የህወሓት አፈናና ለፌዴራል መንግስት የቀረበው ጥሪ። ጽንፈኛው የህወሓት ቡድን የትግራይ ወጣቶችን ደም በከንቱ ለማፍሰስ የጦርነት ጉሰማውን ቀጥሏል። ወጣቶችን በግዳጅ እያፈሰ ወደ ማሰልጠኛ ካምፕ እያጓጓዘ ይገኛል። ቡድኑ ጦርነትን አንደግፍም፣ ካምፕ አንገባም ባሉ ወጣቶች ላይ እርምጃ እየወሰደ መሆኑን ተረጋግጧል። በወጣቶች ወላጆችና ቤተሰቦችም ላይ የሚያደርሱትን እንግልት በከፋ መልኩ አጠናክሮ ቀጥሏል። ባለፉት ሳምንት ማለትም ግንቦት 17 እና 18 በማዕከላዊ ዞን አብያዲ ከተማ 01 ቀበሌ ልጆቻችሁን አምጡ በሚል 19 እናቶችና 13 አባቶችን በድምሩ 32 ወላጆችን ጽንፈኛው ቡድን አፍኖ በመውሰድ ምግብና ውሃን ጭምር እንዳይቀርብላቸው በመከልከል እንዳሰቃያቸው ተሰምቷል። ይህም ብቻ ሳይሆን በአፋር ክልል ዞን 2 መጋሌ ወረዳ በሂዳና በአራዶም ቀበሌ ሀዳልጋ አካባቢ 2 የአፋር ወጣቶች በህወሓት ኃይል መገደላቸው ታውቋል። በተመሳሳይ በአላማጣ በአርሚ 24 ታጣቂዎች ግንቦት 18 2018 ዓ.ም በኬላ ፍተሻ ወቅት አንድ ሲቪል ላይ ጥይት ተኩሰው መግደላቸው ተረጋግጧል። ለዚህ ሁሉ የህዝብ መከራ ደግሞ ተጠያቂ ጽንፈኛው የህወሓት አመራሮች ናቸው። ትግራይ ክልል እንዲለወጥ፣ ለወጣት እድል እንዲሰጥ፣ የተሻለ ነገር ለህዝብ እንዲመጣ እንቅፋት የሆኑ ጨካኝና ስግብግብ አመራሮች አንዷ ፈትለወርቅ ገብረ እግዚአብሔር ናት። ከሰሞኑ የወጣቶች አፈሳ ተጠናክሮ እንዲቀጥል ጥብቅ ትዕዛዝ ማስተላለፏን ከውስጥ አዋቂ ምንጮች አረጋግጠናል።
ይህቺ ጨካኝ ሴት ልጅ መውለድ እንደማትችልና የእናትነት ስሜት የማታውቅ በመሆኗ ርህራሄ የሚባል ነገር አልፈጠረባትም። ለዚህም የትግራይ ወጣት በጅምላ እንዲያልቅ የምትጓጓው አፈሳው በተጠናከረ መልኩ እንዲቀጥል በዋነኝነት ተጽዕኖ የምትፈጥር እሷ መሆኗን ከውስጥ አካላት መረጃዎች ሾልከው ወጥተዋል። ሞንጆሪኖ ዓላማዋ በወጣት ደም ስልጣን ማግኘት እንጂ የትግራይ ወጣት አይደለም። አንድ ህዝብ ሙሉ በሙሉ ቢያልቅ ራሱ ግድ የሌላት አረመኔ ሴት ናት። ከዚህ ጋር ተያይዞ ስብስቡ ጦርነት አንደግፍም፣ ካምፕ አንገባም ባሉ ወጣቶች ላይ የሚወስደውን የዓለም አቀፉ ተቋም እያወገዘው ይገኛል። ዓለም አቀፉ ተቋም አሳሳቢ በሆነው የትግራይ ክልል ጉዳይ ኋላ ቀሩ የህወሓት ስብስብ ላይ አስተማሪ እርምጃ እንዲወሰድበት ጥሪ አቅርቧል። በተጨማሪ የስብስቡን የጦርነት ድግስ፣ የጥፋት አካሄድ መላው የትግራይ ምሁራን በስፋት እየተቃወሙት ይገኛል። በዚህም በምስራቅ ዞን አዲግራት ከተማ የሚገኘው መጠለያ ጣቢያ ውስጥ ተጠልለው የሚገኙ ተፈናቃዮች በኃይል ወደ ስልጣን የመጣውን የህወሓት ቡድን የክልሉ አስተዳዳሪ ነኝ ካለ ምንም ጊዜ ሳያባክን በቶሎ ወደ ቀያቸው እንዲመልሳቸው ጫና ፈጥሯል። አልሆነ ግን ወደ ሌላ እርምጃዎች እንደሚገቡ ያሳሰቡት ይህን ህገወጥ ኃይል እያስጨነቁት ይገኛል። ይህ በእንዲህ እንዳለ አፈሳው ያማረረው በወርቅ ቁፋሮ ላይ የተሰማራው ምልስ ታጣቂ የህወሓት ኃይል ላይ በድፍረት ውጊያ በመክፈት መታገል ጀምሯል። ለአብነትም ግንቦት 18 2018 በማዕከላዊ ዞን ጉያ አካባቢ በወርቅ ቁፋሮ ላይ የተሰማሩ ምልስ ታጣቂዎችን እንዲያፍስ የተላከው የህወሓት ታጣቂ ከምልስ ታጣቂዎች በኩል በተወሰደበት እርምጃ ዶግ አመድ መሆኑ ተሰምቷል። ይህ የጉያ አካባቢ ምልስ ታጣቂ ራስን የመከላከል አካሄድ በሌሎች ታጣቂዎች በኩል ሊለመድ የሚገባው ነው። የትግራይ ወጣቶች በቡድን እየደረሰባቸው ያለውን ስቃይ ለአንዴና ለመጨረሻ ጊዜ ለመቋጨት ጽንፈኛ ቡድን ለመገርሰስ የሚታገሉ የነጻ መሬቱ ኃይል ጋር ሊሰለፉ ይገባዋል። የፋኖ ታጣቂዎች የረገፉበት ኦፕሬሽን። ጀግናው የሀገር መከላከያ ሰራዊት የሰላም አማራጮችን ወደ ጎን በመተው በሰላማዊ ሰዎች ዝርፊያ፣ እገታ፣ ግድያ በመፈጸም እንደ ዓላማ የያዘው የፋኖ ታጣቂ ላይ የማያዳግም እርምጃ መውሰዱን አጠናክሯል። በዚህም ሰራዊቱ በደቡብ ወሎ ዞን ቦረና ወረዳ መካነ ሰላም አቅራቢያ ሶዬ በተባለ አካባቢ ራሱን ምሬ ወዳጆ ብሎ የሚጠራው የሽፍታ ቡድን ስብስብ ላይ በወሰደው ድንቅ ኦፕሬሽን ታላቅ ድል መቀዳጀቱን ታውቋል። በዚህ ኦፕሬሽን የምርጫ ሂደትን ለማደናቀፍ ሲንቀሳቀስ የነበረው የምሬ ታጣቂዎች እንደ ቅጠል መርገፋቸው ተረጋግጧል። በተወሰደ ጠንካራ የማጽዳት እርምጃ ከሞት በተአምር የተረፈው ስብስቡ አካባቢውን ለቆ እንዲወጣ መደረጉ ታውቋል። በተጨማሪ በምዕራብ ጎጃም ዞን በሰከላ ወረዳ ሰላማዊ ዜጎች ላይ ጥቃት ለመፈጸም ሲንቀሳቀስ የነበረው የሽፍታው ስብስብ ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ የዓይን እማኞች አሳውቀዋል። ሰራዊቱ በወሰደው የተቀናጀ ዘመቻ ጥቂት የማይባሉ የፋኖ ታጣቂዎች መደምሰሳቸውን፣ መበተናቸውን ተገልጿል። በተካሄደው የተጠናከረው ኦፕሬሽን የነዋሪዎች ሰላም፣ ደህንነትና መረጋጋት እንደሰፈነ ታውቋል። የአካባቢው ነዋሪዎች በጸረ ሰላሙ ኃይሉ ላይ እርምጃ የወሰደው ጀግናው የኢትዮጵያ መከላከያ ሰራዊት የአካባቢውን ሰላም ሙሉ በሙሉ በመመለስ ወደ ዕለት ተዕለት ስራው እንዲሰማራ ማድረጉ መቻሉን መስክረዋል። ከዚህ ጋር ተያይዞ አስረስ ማረ የምርጫ እንቅስቃሴ ለማደናቀፍ ያወጣው መግለጫ ሙሉ በሙሉ ከሽፎ ውርደት መከናነቡ ተመልክተናል። ሁኔታዎቹ በሙሉ የጨነቀለት የሆነበት አስረስ ላኪዎቹን እነ ግብጽን ለማስደሰት ሲል መንገድ ይዘጋ የሚል ትዕዛዝ ቢያስተላልፍም ሰሚ ጆሮ አላገኘም። ባንዳው አስረስ ምርጫን ለመምረጥ መኪና የሚያስፈልገውና ህዝብ በየቀበሌው ምርጫ ጣቢያ ላይ በእግሩ ሂዶ እንደሚመርጥ ሳያውቅ ቀርቶ ነው ወይ ይህን ያለው በሚል ወቀሳ ቀርቦበታል። ይህም ብቻ ሳይሆን በአማራ ክልል መግለጫ በወጣበት ቀን ጀምሮ የተዘጋ መንገድ እንደሌለና መደበኛ የትራንስፖርት እንቅስቃሴ እንዲሁም ማህበረሰቡ የንግድ ልውውጥ በሰላማዊ መንገድ ሲያካሂድ እንደቆየ ተረጋግጧል። በተመሳሳይ የሸኔ ቡድንም ከፋኖ ኃይል ጋር ተመሳጥሮ ለተከታታይ 5 ቀናት በኦሮሚያ ክልል የእንቅስቃሴ ገደብ ለመጣል ያደረገው ሙከራ ሊከሽፍ ችሏል። ሸኔ መንገድ እንዲዘጋ ከንቱ መግለጫ ማውጣቱ የሁለቱ ኃይሎች አዛዥና መመሪያ አውራጅ አንድ አካል እንደሆነ ማረጋገጫ የሚሰጥ ሆኗል። ሆኖም በሁለቱ ክልሎች የታጣቂዎች ክልከላ ከሽፎ ምንም የተስተጓጎለ የህዝብ እንቅስቃሴ አልታየም። መንገዶች አለመዘጋታቸውና እንቅስቃሴ መቀጠሉ ምርጫ በሰላማዊ መንገድ መጠናቀቁን ተመልክተናል። የከረረው የጽምዶ ጥምረት ኢትዮጵያን ለማተራመስ በቅርብ ጊዜ ጽምዶ የተባለውን ግንኙነት የጀመሩት የህወሓት ቡድንና የፋኖ ታጣቂዎች መካከል አለመግባባት ተፈጥሯል። ሁለቱ የጥፋት ኃይሎች እርስ በርስ አመኔታ በማጣታቸው ግንኙነታቸው ሊበጠበት ጫፍ መድረሱን ከምንጮቻችን ያገኘነው መረጃ ያመላክታል። የህወሓት አባላቶች ከሳምንታት በፊት በሰሜን ሸዋ ዞን የምርጫ ሂደትን ለማደናቀፍ ከፋኖ ጋር ስብሰባ ለማድረግ በሄዱበት ሰራዊቱ እርምጃ መውሰዱን ተከትሎ ግንኙነታቸው ሊሻክር ችሏል። ከፍተኛ አመራሮች በመሞታቸው በእጅጉ የተበሳጨው የህወሓት ቡድን ደሳሌ ሲያስብ ሸዋ ነው ጠቁሞ ያስገደላቸው የሚል አቋም በመያዙ በአፋብህን ተከድቻለሁ የሚል ድምዳሜ ላይ ሊደርስ ችሏል።
በዚህም የአፋብኃን መሪዎችን ለመበቀል በተለይም በጎንደር አፋብኃን ተቃውመው ራሳቸውን ያገለሉትን እነ ባየ ቀናውን በቡድኑ ላይ እርምጃ እንዲወስዱ ለማግባባት ሙከራ እያደረገ መሆኑን ለማወቅ ችለናል። ሆኖም ራሱን ከአፋብኃን የነጠለው የነ ባየ ቀናው ቡድን ልክ እንደ መሳፍንትና ደረጀ በላይ ሁሉ ወልቃይትን ከሚሸጡ ጋር ሳይሆን ለወልቃይት ዘብ ከሚቆሙት ጋር ነው ውግንናዬ በሚል ከነ ኮሎኔል ደመቀ ዘውዱ የተከዜ ዘብ ጋር በጋራ ለመስራት ስምምነት ላይ እንደደረሰ ተሰምቷል። በተጨማሪ ከህወሓትና ሻዕቢያ ጋር የነበረው ሽርክና እያሽቆለቆለ መምጣቱን ከታማኝ የመረጃ ምንጮች አረጋግጠናል። የኤርትራ መንግስት ጽምዶን በማክበር ለህወሓት ኃይል በታማኝነት ከፍተኛ ድጋፍ እያደረገ እንደሚገኝ የሚታወቅ ቢሆንም ከሃዲው የህወሓት ስብስብ ክህደት እንደፈጸመበት ለማወቅ ችለናል። በሻዕቢያ ላይ ክህደት መፈጸም ልማዱ ያደረገው የህወሓት ስብስብ በተለይም በሰሜን ጎንደር ዞን ዳባት መጠለያዎች የነበሩ የኤርትራ ስደተኞች ወደ ትግራይ እንዲገቡ በማድረግ አሳልፎ ለኤርትራ መንግስት ከመስጠት ይልቅ በርካታ መቶ ሺዎችን በመቀበል የኤርትራ መታወቂያን ጭምር በመስጠት በአፋር በኩል ወደ አዲስ አበባ እንዲሸሹ ያገዛቸው ለጽምዶ ታማኝ አለመሆኑን አስመስክሯል። በመጨረሻም የህወሓት ቡድን ራሱ ፈልጎ ለመሰረተው ጽምዶ ጥምረት ታማኝ እንዳልሆነ በግላጭ አረጋግጧል። ህዝብ ድል ያደረገበት ቀን ግንቦት 24 2018 ዓመተ ምህረት ታሪካዊ የምርጫ ዕለት ኢትዮጵያ አካሂዳለች። በዚህም ዓለም ትኩረቱን በኢትዮጵያ ላይ ሊያደርግ ችሏል። ብዙዎች ሀገራችን በገጠሟት ውስብስብ ፈተናዎች ምክንያት አይሳካላትም ብለው በገመቱበት ወቅት የኢትዮጵያ ህዝብ ግን ፍጹም አስደናቂና ተአምረኛ የሆነ መልክ ይዞ ለምርጫ አደባባይ ወጥቷል። በኢትዮጵያውያን ዘንድ ትልቅ ቦታ የሚሰጠው ማህበራዊ ሁነቶች ቢኖሩበትም ህዝቡ ግን እነዚህ ሁሉ ከሀገርና ከወል መሻት በላይ አይበልጡም ብሎ ለሀገራዊ ጥሪው ቅድሚያ ሰጥቶ ድምጹን ሰጥቷል። በሀገራችን ላይ የተሰነዘረው የጠላት ጩኸትና ማስፈራሪያ ህዝቡን አላሸበረውም። ይልቁንም በሀገር ፍቅር ጸንቶ እንዲቆም አደረገው። ይህን ታሪካዊ ጽናት በአጋጣሚ የመጣ ክስተት አይደለም። ይልቁንም በጥልቅ የታሪክ ተሞክሮ ላይ የበቀለ የህዝባችን የፖለቲካ ስነ ልቦና መገለጫ ነው። መንግስት ሊመሰረት የሚችለው በጠመንጃ ኃይል፣ በሽብር ወይንም በሴራ ፖለቲካ ሳይሆን ዜጎች በነጻነትና በዲሞክራሲያዊ መንገድ በሚሰጡት ድምጽ ብቻ መሆኑን ህዝቡ በወሳኝነት አስምሮበታል። ይህ ቁርጠኝነት የፖለቲካ ስልጣን ምንጭ የህዝብ ይሁንታ ብቻ መሆኑን ያረጋገጠ ታላቅ ታሪካዊ እርምጃ ነው። ኢትዮጵያውያን ያሳዩት ጽናት ለዲሞክራሲ ስርዓት ግንባታ ብቻ ሳይሆን ለሀገር ህልውና የተከፈለ ታላቅ መስዋዕትነት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን የህዝባችንን ጥንካሬ በመመልከት ፈጣሪ በቀር ህዝባችንን አሟልቶ ሊያውቅና ሊገመግም የሚችል ማን ነው ማለታቸው የኢትዮጵያውያን ህዝብ በታሪክ ውስጥ የሚያጋጥሙትን ታላላቅ ማዕበሎች የመሻገሪያ የራሱ የሆነ ጥልቅ ጥበብ እንዳለው ያሳያል። ይህ ህዝብ የዳበረ ባህር ያለው ሀገር ወዳድና የወል መሻቱን በተግባር መጠበቅ የሚችል መሆኑን በድጋሚ ለዓለም አስመስክሯል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።